ዓብደላ ካኒ ይበሃል ናይ ኤርትራ ሳህወ ወይ ደግሞ ናይ ዓፋር ባህሊ ክዳን እዩ ዝተፈላለዩ ዓይነት ዲዛይን ዝስራሕ ዝደለኹሞ ዲዛይን ለምሳሌ ሰላም ውድ የዙፋን ጥበብ ቤተሰቦች እንደምን ቆያችሁ? ዛሬ ብዛት ሽፎን የሚያከፋፍል አከፋፋይ ጋር ተገኝቻለሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። እንዴት ነው? ሰላም ነው? አለን ሁሉ ሰላም። ደህና ነኝ። በጣም ቆንጆ ቆንጆ ሽፎኖችን እንደምታከፋፍል ሰምቼ ነው የመጣሁት። ለተመልካቾች ቆንጆ ቆንጆ የምትላቸውን ሽፎኖች ብታሳዩ። እሺ፣ በሳተን ጀምር ወይስ በሽፎኖች ይሁን? እስኪ ሳተን አሁን ፋሽን ስለሆነ አዲስ ስለሆነ ከሳተን እንጀምርና ከዛን ወደ አይ ቲንክ በዚህ ይሁን። እሺ፣ እነዚህ ሜታሊክ የሚባሉ ሳተኖች ናቸው። በጣም ኦሪጂናል ሳተን ናቸው። ስታዩ ሲሰራ ነው ልብሱ እንደዚህ በላይ ስታዩ ሳይሆን ተሰርቶ ስታዩ ሞር የበለጠ ያምራል። አሁንም እንደዚህ የሚደብር ከለር አይደለም። በርግጥ ወይ በጣም ነው የሚያምር። እንዲሁም ስታዩት በጣም የከለር ኮምቢኔሽኑ ልብስ ከመሰራቱ በፊት የከለሩ አቀማመጥ የከለሩ ስብጥር ውህደት እንዴት ነው የሚለው ማየት ያስፈልጋልና ይሄ በጣም የሚያምር ሳተን ነው። እኔም በጣም ወድጄዋለሁ። በጣም የሚያምር ነው። አዲስ ደግሞ ሜታሊክ ሜታሊክ ይባላል ስሙ። ሜታሊክ ይባላል። ይሄኛው የሆነ ሻይኖቹን አይተሻቸው ከሆነ ትንሽ ደረቅ ይላል። እነዚህ ሜታሊክ ይባላሉ። አለ ሳተን፣ ሌላ ሳተን አለ ኖርማል ምንም የሌለው። እሱ አሁን ሁለት አይነት ሳተኖች አሉ። አንዱ ውስጥ ጥቁር የሚባል አለ፣ አንዱ ደግሞ ኖርማል አለ። ደግሞ ኦሪጂናል ናቸው ሶስቱንም። ይሄ ሜታሊክ ይባላል። ያኛው ውስጥ ጥቁር አለ ሳተን። ይሄኛው ደግሞ ሁለተኛው ደግሞ ሙሉ ከለሩ አንድ አይነቱ ነው። ልሙጥ የሆነ ሳተኖች አሉ። ይሄኛው ሜታሊክ ከሚባለው ነው እና ከለሮች ያሉት በጣም ነው የሚያምር። ጀርባውም እንደምታዩት በጣም ቆንጆ ነው። ተመሳሳይ ነው ጀርባውን እና ፊቱ በጣም ጀርባውን ሻይን አለው። በጣም ነው የሚያምር። ይሄ ለግሩፕ ብትለብሱት አሁን ለጋአት ፕሮግራም ለተለያየ ፕሮግራም ከስተመሮቻችን ቢለብሱት በጣም የሚያምር የሚያዘንጥ ነው። እንግዲህ በጣም ማሜ ደግሞ በሹፎን በጣም ጎበዝ ነው። በጣም የሚያምር ነው። እስኪ ወደ ሌላ ከለር እንግባ። የዚህኛው ደግሞ ሁለተኛ ከለሩ ይሄኛው አለ። ኦኬ፣ የሱ ከለር ነው። ኦኬ፣ ሁለተኛ ከለር ደግሞ የዛኛው ሜታሊክ ነው። ሜታሊክ የሚባሉ እነዚህ ናቸው። ይሄኛው አለው። ኦኬ፣ ይሄም አለው። በጣም ነው የሚያምሩ ተመልካቾቻችን። ይሄኛው አለ። ኦኬ፣ በጣም የሚያምር ቆንጆ የከለር ኮምቢኔሽናቸው ይሄ ለብዙ አሁን ለጠይም ሰው ለቀይም ሰው ቢያደርገው በጣም የሚያምር አማካይ ነው። በጣም ቆንጆ ልብስ ነው። በጣም ነው የሚያምር። ውድ ተመልካቾቻችን እንግዲህ እዘዙ። ያላችሁበት በጥራት ሰርተን እናስረክባለን። እዛ ጋርም ይታየኛል ሳተኖች እነዚህም አሉ። ይሄኛው አሁን ይሄ ልሙጡ ሆኖ ውስጥ ጥቁር ያልሆነው ሳተን ያልኩሽ ይሄኛው ነው። ይሄኛው ሁለተኛው አንደኛ ነው። በደረጃ በኩል አንደኛ ነው። ግን ሳተኖች ሶስት አይነት አሉ አልኩሽ። አንዱ ያኛው፣ ሁለተኛ ይሄ፣ ሶስተኛ ደግሞ ይሄ ጥቁሩ ከላይ ያለው። ወይኛ ወርደን እናየዋለን በሰፊው። ወይ ይሄም በጣም የሚያምር ከለር ነው። በጣም ቆንጆ ከለር ነው። ከለር አለው። ይሄ አሁን ከኔ ጋር ሁለት ከለር አለው። ቢጫም አለው፣ ሶስትም አለ አይደል? በጣም አልደመቀም፣ በጣም አልፈዘዘም። ይሄ ደስ ይላል። አሁን ይሄ ቆንጆ ነው። ከለርም አልበዛበትም። አበባው ቢበዛ ከለሩ ያው እንደምታዩ በጣም የዚህኛው ሁለተኛ ከለር ይሄኛው አለ። ይሄ ሁለተኛ ከለር የሱ ነው። ሶስተኛ በቢጫ አለው። እዛ ጋር እናመጣዋለን። ይሄን በጣም ነው የሚያምር። ያው ይሄን ይመስል። ይሄ ውስጡ ጥቁር የሚባሉትን ደግሞ እነዚህ ናቸው። እነዚህ ናቸው ውስጥ ጥቁር የሚባሉት። ያው ኦኬ፣ እነዚህ ሶስት ከለር አላቸው።
ካሜራማን ወደዛ አሳይልኝ። ወደ እነዚህ 3 ከለር አላቸው። ውስጥ ጥቁር የሚባሉ 2 ደግሞ በእነዚህ አለ። ኦኬ እነሱ ውስጣቸው ጥቁር ነው። ውስጡ ጥቁር ነው። ለምሳሌ እሱ ጋር ልልሽ አምጪ እሱን ሳተን ነውና ቅርታ ግን ይሄኛው አሁን ለምሳሌ አለ። ይሄኛው ውስጡ ጥቁር ያልኳችሁ ይሄን ሳተን ነው። ውስጡን ይሄን ይመስላል። ውስጡ ጥቁር የሚባል ሳተን ይሄ ደብል ፌስ ነገር ናቸው። ይሄኛው ደግሞ ደብል ፌስ ያልሆነ ማለት ነው። ግን ማቴሪያሉ ይሄን ቆንጆ ነው። ሀገር ውስጥ አይደለም፣ ኦሪጂናል ናቸው። ሁሉም ኦሪጂናል ናቸው። አሁን ሀገር ውስጥም አለ፣ በሀገር ውስጥ የሚሰራ አለ። ውስጡ ጥቁር ራሱ ሀገር ውስጥ አለ፣ ሊሰራ አይታወቅም። ያው እንግዲህ ባለሙያ ያውቃል። አንተ ጋር ኦሪጂናል ለምናገኝ ኦሪጂናል እሱ ጋር ኦሪጂናል ማዘዝ ይቻላል። ይሄም ከለር በጣም ያምራል። ይሄም ቆንጆ ከለር ነው። ቀይ ሆኖ ቡኒ ነገር አለበት፣ ጠቆር ያለ ነገር ነው። ይሄም የከለር እንትኑ በጣም ደስ ይላል። በጣም ቆንጆ ናቸው። በጣም ሲሰራ ሞር የበለጠ የሚያምር ሞር ደግሞ ሲሰራ ደግሞ ደስ የሚለው ነገር ለአንድ ሽፎን ብቻ አይደለም፣ በተለያዩ አይነት ዲዛይኖች መስራት ይቻላል። ሬድሜድ ቀሚሶችን ከተፈለጉ እንደ ሸሚዝ ነገር በተለያዩ አይነት መስራት ይቻላል አይደል? ማንኛውም ማለት በተለያየ ስፌት አማራጭ ውድ ተመልካቾቻችን ማሰራት ይቻላል። በጣም ነው የሚያምር። እንግዲህ እዘዙ። እሺ ወደ ሌላ ደግሞ ሽፎኖችን ላሳያችሁ። ሽፎኖችን እንደምታዩት ከዚህ ጀምራችሁ እዚህ ጋር ያሉት እንዳለ ስቶክ ሽፎን የሚባሉ ኦሪጂናል ጨርቆች ናቸው። ምሳሌ በትነን እናሳያችሁ። እነዚህ ያቸው እስኪ በጣም የሚያምሩ ሽፎኖች ናቸው። ከለሩም ደስ የሚል ከለር ነው። ይሄ ስቶክ የሚባል በጣም የሚያምር ተሰርቶም ደስ የሚል ጨርቅ፣ ስትለብሰውም የሆነ ደስ የሚል ጨርቅ ነው። ይሄኛው ኳሊቲነቱም በጣም ኦሪጂናል ጨርቅ ነው። ሀገር ውስጥ አይደለም፣ ሀገር ውስጥ አለው ማለት ግን ይሄኛው ኦሪጂናል ነው። በጣም ቆንጆ ጨርቅ ነው። ማቴሪያሉም ደስ የሚል ነው። ከለር አለው። ይሄ በሶስት ከለር ቆንጆ ነው። ይሄም ከለሩ ማቴሪያሉ አሪፍ ነው። በአረንጓዴም አለው። እኔ አረንጓዴውን አረንጓዴ ደግሞ አሁን ፋሽን ሆኗል በጣም። እነዚህ በአረንጓዴ ከለር ነው እንዳልኳችሁ ሲሰራ ነው። የትኛውም ሽፎን ሲሰራ ነው ውበቱ የሚወጣ። በጣም የሚያምር ስቶክ ሽፎን ነው። ከፈለጋችሁ ቴሌግራም ቻናላችን ላይም አለ። ቴሌግራም ቻናል አላችሁ፣ ስልኩን አስቀምጣለሁ። የወደዳችሁትን ማዘዝ ይቻላል። በጣም ያምራል። ሌሎችም አሉ የምትፈልጉ። አርበ ጠባብ ጨርቆችም አሉ። እነዚህ ስቶኮች ናቸው። አርበ ጠባብ ደግሞ የኮሪያ ደግሞ አሉ። አይ ቲንክ እነዚህ አሉ አርበ ጠባቦች። እነዚህ ሳምፕል ናቸው። ብዛት የምትፈልጉ አለ። ይሄን ለፎቶ ብለን ያወጣነው ነው። ኦኬ እነዚህም አሁን ፋሽን ናቸው ደግሞ እነዚህ በጣም ነው የሚያምር። ይሄ እንትኑ አይለቅም። ሲንጀር የሚባለው ይሄኛው ሲንጀሩ ይሄው እዚህ ጋር አለ። ሲንጀር የሚባለው እነዚህ ናቸው የማይለቀው። ይሄ ነው። ይሄ ያው እዛው ላይ የተጣበቀ ናይት ሲሆን ስፌት ነው። አይለቅም። ከተነው በደንብ እንድንታይ ይቻላል። ይሄ በደንብ ፍትት ይሄ ብዛት አለን። ያው እንዳልኳችሁ አከፋፋይ ነው። ብዛት አለው። በጣም ነው የሚያምር። ይሄም የከለር ኮምቢኔሽኑ በጣም ነው የሚያምር። ይሄ ሲንጀር የሚባለው ካሜራማን አድርገህ ታሳየህልን። ይሄ እነዚህ በጎልደን የተሰራ በጣም ነው የሚያምር። ላይክ እንደ ጥልፍ ማለት ነውና ቆንጆ ናቸው። ሲታጠብ አይለቁም። ሲንጀር ነው የተሰፋ ነው። እዛው ላይ ራሱ በሲንጀር የተሰሩ ናቸው። በጣም ነው የሚያምር። ሌላ ከለርም አላቸው። ኦኬ የዛኛው ከለር ይሄ የዚህ ኦኬ በሁለት ከለር ናት። የቅድሙ ይሄ ከለር አለው፣ ግሪንም አለው። እንደገና ደግሞ ይሄኛው ዋው! ይሄም በጣም ቆንጆ የሚያምር ከለር ነው። ዋው! እንግዲህ ውድ ተመልካቾች እዘዙ። ያው ሽፎን ጊዜ አይወስድም ለመሰራት። ከ5 ቀን በቂው ነው። ከ3 እስከ 5 ቀን አይ ቲንክ ካለን ስራ አንፃር እንጂ ይሄን ያክል ጊዜ የሚፈጅ ሳይሆን በአንድ ቀን ካለን ስራ አንፃር ለሀበሻ ልብስ ጠላፊ ጋር ሰፊ ጋር አይሄድም። አንድ ሰው ጋር አልቆ የሚያልቅ ስራ ነው። ሀበሻ ልብስ ብዙ ሰው ጋር ይደርሳል። እውነት ነው። ስለዚህ ቶሎ ዘዙ። ለመጪው በዓላት ከፈለጋችሁ
በአጭር ቀን ሰርተን ያላችሁበት እንልካለን። ይሄ በጣም ነው የሚያምር። የግሪኑ ይሄ ከለርም አለው። ይሄ ከለር ደግሞ እንደዚህ አይነት ከለር አሁን ፋሽን ሆኗል። በጣም እነዚህ በጣም ፋሽን ናቸው እነዚህ ጨርቆች። ጨርቁም ራሱ ይሄ በጣም ፋሽን ነው። አሁን ለፕሮግራም ለምን ሻይ ስላለው ያደምቃል። ካሜራ ላይ የሚወጣ በጣም የሚፈልጉ ጨርቆች ናቸው። እንግዲህ ካሜራ ላይ አይ ቲንክ እንደሚወጣ ተስፋ አደርጋለሁ። ግን በአካልም በጣም ነው የሚያምር። በጣም ቆንጆ ነው። እነዚህ ሲንጀሮች የተባሉት በጣም አሳምረውታል። በጣም ያምራል። ማቴሪያሉም ደስ ይላል። ማቴሪያሉም ፊኒሺንጉ በደንብ ነው የተሰራ። እስኪ እዚህ ጋርም ሌላ አለ ግሪን ነገር። እነዚህም አሉ። ያቺ እስኪ ይሄም ደግሞ በጣም የሚያምር ይሄም ሲንጀር ነው። ሲንጀር ከሚባሉት ይሄኛው አንዱ ነው። ይሄም ስፌት ነው በነገራችን ላይ ልጥፍ አይደለም። ልጥፎቹ ይለያያሉ። ይሄ አይለቅም በስፌት ነው። ካሜራማን ጠጋ አድርጋ አሳይልን። እነዚህ ጎልደን ነገሮቹ አይለቁም ሲታጠቡ ምናምን አይደለም። ገልብጠን ማየት እንችላለን። ስፌት ነው። በስፌት እንደ ሲንጀር ተሰርቷል። በጣም የሚያምር በጣም ቆንጆ ሲሰራ ነው ሞር የበለጠ የሚያምረው ደግሞ። ሲሰራማ በጣም ነው የሚያምር። ይሄ እነዚህም አሉ እዚህ ጋር እነዚህም አሉ። ይሄም የሱ ነው በሌላ ከለር ነው። በጣም ነው የሚያምር። ይሄ ከለርም በጣም ቆንጆ ነው። አሁን ለግሩፕ ለገአት ፕሮግራም አይ ቲንክ እንዲያውም ለገአት በጣም ያምራል። በጣም ነው የሚያደምቅ። ብዙ ከስተመር ይሄኛው ምርጫቸው ነው። ይሄ አብዛኛው ምርጫ ይሄ ነው። ከለሩ የሆነ ለስለስ ያለ ከለር ነው። በጣም የሚያምር ከዛም ፍክት ያደርጋል። ለብዙ ሰው ማለት ለተለያየ ግሩፕ ሰው የግሩፕ ልብስ ሲታዘዝ ምንድነው ቀይ ሰው ይኖራል፣ ጠይም ሰው ምናምንና ለማህበር ቢለበስ በጣም የሚያምር ልብስ ነው። በጣም ያምራል። በጣም ደስ ይላል። በጣም ማሜን ረስቼ ቅድም ዋጋቸውን የእያንዳንዳቸው ውድ ተመልካቾች እንዲያውቁት አሁን ስቶክ ከሳተኖቹ ሳተኖቹን ጀምር። እነዚህ መጀመሪያ ሜታሊክ ያልናቸው ጨርቆቹን እስከ ነጠላ በ5 ሜትር 5500 ብር ኦሪጂናል በጣም ኦሪጂናል ነው አለው ደረጃ በነገራችን ላይ። ከዛም በታች የሚሸጥ ለምን ሀገር ውስጥ ስለሚሰሩ ከዛ በታችም ይሰራል ዋጋው። ነገር ግን ይሄኛው ኦሪጂናሉ ከተፈለገ 5500። ይሄ ሁለተኛው ያልነው ደግሞ ሁለተኛ ሳይሆን የልሙጡ ደግሞ ይሄ ውስጥ ጥቁር ያላቸው ደግሞ እነሱ 5000 አሉ። ያ ኖርማሉ ከሆነ ደግሞ እስከ 4500 እስከ ነጠላው እስከ ገበር ሳጥኖቹ በነገራችን ላይ ከወገብ በታች እንዳይለጠፉ ተብሎ ከወገብ በታች ነው የምናደርግባቸው። ሙሉ አይደረግም። ይሄኛው ይወፍራል በጣም ያሳይ እና እስከ ገበራቸው እስከ ነጠላ። እንግዲህ ከሹፎን ወጣ ብለን ደግሞ ይሄኛው በአፋር አካባቢ የሚለበስ ልብስ ነው። እስኪ ማሜ ስለዚህ ልብስ በደንብ ገለጽ አድርግልን። እንግዲህ ልበል። ይሄኛው አብደላ ካኒ ይባሃል። ናይ ኤርትራ ሳህወ ወይም ደግሞ ናይ ዓፋር ባህል ክዳን እዩ። ዝተፈላለዩ ዓይነት ዲዛይን ዝስራሕ ዝደለኽሞ ዲዛይን ለምሳሌ ውስን የብሉን እዚ ከም ሽፎን ለምሳሌ አብዛኛው ሽፎን ውስን እዩ። ለወዲ ተባዕታይ አይከውንን ጓል አንስተይቲ ጥራሕ እዩ። ብዝተፈላለየ ብገፊሕ ስታይል ብሽንሽን እዩ ዝስራሕ። እዚ ግን ብዝደለኽሞ ዲዛይን ዝስራሕ እዩ። ናወዳት ብሸሚዝ መልክዕ ደቂ ኣንስትዮ ከዓ ደግሞ ብዝተፈላለዩ ዲዛይን ብሸፒ ይኹን ብሽንሽን ይኹን ወለድና ብሽንሽን ዓይነት ይስራሕ እዩ። ከለር እውን ኣለዎ ዝተፈላለዩ ዓይነት ከለር። አብደላ ካኒ ይበሃል። ኣብ ዘለኽሞ ኮንኩም ደውሉልና ብዝተፈላለየ ዓይነት ዲዛይን ሰሪሕና ንልእኸልኩምና መርዓ ፕሮግራም ዝተፈላለዩ ፕሮግራማት እዩ ዝኸውን። ስለዚ ደውሉና። ከለር እውን እዚ ኣለዎ ካልኣይ ከለር እዚ ካልኣይ ከለር ኣለዎ። ናብ ከባቢ 5-6 ከለር ኣለዎ እዩ። ብዝደለኽሞ ፎቶ ኣልዒልኩም ለኣኹልና ወይ ከዓ ደግሞ ንሕና ትደልይዎ ለኣኹልና ቴሌግራም ወይ ከዓ ብዝተፈላለዩ ሚድያታት ደውሉልና ናርኤኩምና። ምንም ችግር የለን። ከለር ዝተፈላለዩ ዓይነት ከለራት ኣለዎ እና ደውሉ። ይሄ ለተለያየ ፕሮግራም መሆን የሚችል አብዛኛውን በኤርትራና ሳህወ ኤርትራ ሳህወ ማለት ነው ወይም ደግሞ አፋር ቢለበስ ልብስ ነው። በጣም እንግዲህ እዘዙ ውድ ከስተመሮቻችን ያላችሁበት በጣም የሚያምር ቆንጆ ነው። ኳሊቲነቱን በጣም ኳሊቲ ነው። ማቴሪያሉ በጣም ደስ ይላል። ያሳይም በጣም ቆንጆ ማቴሪያል ነው። ኮምፎርትም አለው ሲለብስ በጣም ሲሰራ ነው ደግሞ ሞር ውበት የሚወጣ። እንደዚህ ተሰርቶ ስታዩ ለብሰውት በጣም ነው የሚያምር በጣም። እሺ ማሜ ስቶክ ነኝ አንድ ሁለቴና
እንጨርሳለን ለዛሬ። እሺ ስቶኮቹ ደግሞ እነዚህ ያላየናቸው ጨርቆች እስኪ እንየው። ይሄ ፉል ከለር ናቸው። ለፕሮግራም በጣም የሚፈለጉ ጨርቆች ናቸው። እስካሁን ሳያሳያቸው የቆየው እንደነዚህ ሳይሆን ይሄኛው አሁን ፉል ከለር ነው። በጣም የሚያምር ከለር ነው። ይሄ ሲለበስ በጣም የሚያምር ከለር ነው። አሁን ለጊዜው በሁለት ከለር አለኝ። የምትፈልጉ ካላችሁ ደግሞ ችግር የለውም እናስመጣለን። አሉ ብዙ አይነት አለ። አንደኛ ከለር ይሄኛው ነው። ሁለተኛ ከለር ደግሞ ትንሽ ፈዘዝ የሚል ሆኖ የሚያምር ከለር ነው። ይሄኛው ነው። ሲሰራ ነው እንዲህ ስቶክ የሚያምር ፎቶም አለ። ፈልጉ በፎቶ እናሳያችኋለን። ይሄን ይመስላል። ከለሩ በዚህ ነው። ብዙም አያስታውቅም በነገራችን ላይ ከለሩ ይሸውዳል በጣም እና ለዛ ነው። በጣም ነው የሚያምር ይመስላሉ። ፈለጋችሁም ሌሎች አይነት ሽፎኖች ብዙ አሉ እንግዲህ ውድ ከስተመሮች ሁሉም ሽፎን ናቸው እንደዚህ የሚጠሩ ያው ሁሉም እነዚህ በጣም የሚያምሩ ሽፎን ናቸው። ሲሰሩ ነው ያው ውበታቸው የሚወጣ ሰርቶ አልቆ ነው ሽፎኖች የበለጠ የሚያምሩ። እነዚህ ይመስላሉ። በጣም ነው የሚያምር። እስቲ ማሜ ይሄንን ቅድም አሳይተናቸዋል፣ ግን በደንብ ዘርግተን እንደዚህ እናሳያቸው። በጣም ነው የሚያምር። ይሄንን በጣም ስለወደድኩት እኔ ለጋት ለፕሮግራም አሁን ውድ ከስተመሮቻችን ቢለብሱት ይሄ በጣም ነው የሚያምር። በጣም ይሄ ሻይን ስላለው በጣም ለፕሮግራም ደግሞ በጣም ያደርጋል። ድምቅ ፍክት ነው የሚያደርግ። ይሄ ኦሪጂናል ነው። ይሄ ሲንጀር ነው ደግሞ ደስ የሚለው ነገር የሚበተን የሚለቅ ነገር አይደለም። አንዳንዶቹ አሉ አሁን እንደዚህ ልጥፍ የሆኑ እነሱ ሲታጠቡ በጊዜ ሂደት የሚረግፉ ነገር ናቸው። ይሄኛው ግን ሲንጀር ነው። በቃ ይሄ ኳሊቲ ነው፣ አይለቅም። በጣም ነው የሚያምር። እስኪ እቺንም በጣም ይሄም ያው ይሄም እንደዛው ሲንጀር ነው እንደምታዩት። ይሄም ሲንጀር ነው። ያው በጣም ምርጥ ከለር ነው። እንግዲህ ማሜ ሽፎን ጋር ብዙ አማራጭ አለ። ከስተመሮቻችን ማዘዝ። ውድ ከስተመሮቻችን እንግዲህ እስካሁን ያያችኋቸው በጣም ቆንጆ ጥራት ያላቸው ሽፎን አልባሳትን አሳይተናቸዋል። እነዚህን አልባሳት ለማግኘት ከታች ባስቀመጥኩት ስልክ ደውሉ። ያላችሁበት በጥራት ሰርተን እናስረክባለን። ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እናመሰግናለን።